አንተ ውስጥ ያሉ ፓስተሮች አሉ። ፓስተሮቹ ምናልባት ቅዱሳንን ሲሳደቡ፣ ጻድቃንን ሲሳደቡ፣ እመቤታችንን ሲሳደቡ ሰምተናል። ይሄ በሶስት መንገድ ረዳዋለሁ እኔ። አንደኛ ትኩረት ለመሳብ አጀንዳ ለመሆን አንዳንድ ሰዎች መረሳት አይፈልጉም። ምክንያቱም ሐዲስ ኪዳን ውስጥ እኮ ጴጥሮስና ይሁዳ እኮ ዝናቸው እኩል ነው ታውቃለህ። ያሰቀለው ይሁዳም ዝነኛ ነው፣ ለክርስቶስ የተሰቀለው ጴጥሮስም ዝነኛ ናቸው። ዲያብሎስም ሚካኤልም እኩል ዝነኞች ናቸው። ይሄንን መረጃ ለፓስተሮች ለነቢያቶች ወለሌሎችም በአጠቃላይ ግን ኦርቶዶክስን ለሚሳደቡ ሰዎች በሙሉ ላኩላቸው። ለምን አትሉኝም? ኦርቶዶክስን የሚሳደቡት ዝነኛ ለመሆን ነው። መጋቢ ሐዲስ የንታ እሸቱ አለማየሁ ያስተላለፉትን መልእክት አስደምጣቸዋለሁ። እውቅናማ በመጽሐፍ ቅዱስ እኮ ብዙ ሰፍሯል። ሰይጣንም ሚካኤልም ያላቸው እውቅና እኩል ነው፣ ይሁዳም ጴጥሮስም ያላቸው እውቅና እኩል ነው በማለት ተናግረዋል። በዚህ የተነሳ እውቅና ለማግኘት አጀንዳ ለመሆን በርካቶች ቤተክርስቲያን ይሳደባሉ። ለነሱ አድርሱላቸው። የመጋቢ ሐዲስ የንታ እሸቱ አለማየሁን መልእክት እንካተል። ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። ኦርቶዶክስ ተዋሕዶ ቤተክርስቲያን እውነተኛ ቀጥተኛ ሃይማኖት ናት ያላችሁ ጻፉልኝ። አንተ ውስጥ ያሉ ፓስተሮች አሉ። ፓስተሮቹ ምናልባት ቅዱሳንን ሲሳደቡ፣ ጻድቃንን ሲሳደቡ፣ እመቤታችንን ሲሳደቡ ሰምተናል። ይሄ በሶስት መንገድ ረዳዋለሁ እኔ። አንደኛ ትኩረት ለመሳብ አጀንዳ ለመሆን አንዳንድ ሰዎች መረሳት አይፈልጉም። ምክንያቱም ሐዲስ ኪዳን ውስጥ እኮ ጴጥሮስና ይሁዳ እኮ ዝናቸው እኩል ነው ታውቃለህ። ያሰቀለው ይሁዳም ዝነኛ ነው፣ ለክርስቶስ የተሰቀለው ጴጥሮስም ዝነኛ ናቸው። ዲያብሎስም ሚካኤልም እኩል ዝነኞች ናቸው። ታዋቂነት በዚህ ብዙ ይፈጃል። አንዳንዶቹ አጀንዳ ለመሆን ላለመረሳት ቅዱስ ጊዮርጊስን የተሳደቡ አሉ፣ አቡነ ተክለ ሃይማኖት የተሳደባሉ። እኔ ፕሮቴስታንቱ ወንድሜ፣ ፕሮቴስታንቷ እህቴ በቅን መንፈስ የምጠይቅሽ አንቺ ክርስቶስን እሰማለሁ፣ ሕይወቴ ይለወጣል፣ ጎደሎ ይሞላል፣ እንባዬ ይታበሳል፣ ጥያቄ ይመለሳል፣ ስብራቴ ይጠገናል፣ ቁስሌ ይፈወሳል፣ ክርስቶስን አገኘዋለሁ ብለሽ እዛ ጊዜሽን አቃጥለሽ እስራሽን ትተሽ ጉዳዬ ክርስቶስ ነው ብለሽ እዛ ጸሎት ቤት ሄደሽ ቁጭ ብለሽ ጊዮርጊስ ሲሰደብ ብትሰሚ ላንቺ ምን ነው ትርፉ? ላንተ ምን ነው ትርፉ? ድንግል ማርያም ስትሰደብ ብትሰማ ለአንድ ፕሮቴስታንታዊ ጆሮ ምን ነው ትርፉ? ኦርቶዶክሳውያን የተዋህዶ ልጆችም ፕሮቴስታንቶችም ሙስሊሞች እንድታጤኑ የምንፈልገው ምንድነው ጥቅሙ? በሌላ ሃይማኖት ገብተን መፈትፈቱ የብቸኝነት፣ የባዶነት፣ የተስፋ መቁረጥና የልህ ካልሆነ በስተቀር ጥቅሙ ምንድነው? አንደኛ ቅድም አጀንዳ ለመሆኑ፣ ሁለተኛ እነዚህ ቅዱሳን እየተሳደቡ የፕሮቴስታንቱ አዳራሽ የሚጮሁት ሰዎች ቀጥ ብላችሁ ወንጌል ስበኩ ብትላቸው መቀጠል አይችሉም። እኔ እዛ ውስጥ ፕሮቴስታንት ውስጥ አሉ እገሌ ከገሌ በየማስተዋቂያ አልሰራም እንጂ እኮ ቀጥ ብለው ወንጌል የሚሰብኩ ፓስተሮች አሏቸው፣ ስማቸውን የማንጠራቸው። እነዚህኞቹ ጊዮርጊስን የተሳደቡት፣ ተክለ ሃይማኖትን የተሳደቡት፣ ታቦቱን የተሳደቡት፣ እመቤታችንን የተሳደቡት ሰባኪ ፓስተሮቻቸው ግን እስኪ ቀጥ ብለው ከወር እስከ ወር ወንጌል ይስበኩና በስብከት ከቀጠሉ እኔ እቀጣለሁ። ስለዚህ አጀንዳ ከመሆን ቀጥሎ ሁለተኛው ችግር ምንድነው? የእውቀት እጥረት፣ የግንዛቤ እጥረት። ሶስተኛ ህሊና ይጠይቃል፣ ነፍስ ትጠይቃለች። እየተደረገ ያለው ነገር ውስጣችን እንኳኳባችሁ ይጮህባችኋል፣ እውነቱ የት እንደሆነ ይነግራችኋል ጭንቅላታችሁ። ስለዚህ ይሄንን የህሊና ጥያቄ በጩኸት ማደናገር ይፈልጋሉ። አንዳንድ ሰዎች የአእምሮአቸውን ጥያቄ በጩኸት ማረሳሳት ይፈልጋሉ። አንዳንድ ሰው መጥፎ ስራ ይሰራና ህሊናው አላስተኛ ሲለው ንስሐ ገብቶ ወይም ወንጀሉን ተናዞ እፎይታ ከማግኘት ይልቅ በመጠጥ ያደነዝዘዋል፣ በአልኮል ያደነዝዘዋል። ህሊና ሐሳቡን እንዲጭበረበርበት ማለት ነው።